ሰላም ዳኒ ወተር ፕሩፎች ነን። የውጪ የመዋኛ ገንዳ ያላችሁ ለመኖሪያ ቤት ለሆቴል የከፊት ለፊት የምታዩት ሰማያዊ ሞዛይክ ከሱ ጀርባ ያለው የመዋኛ ገንዳ ትሪትመንት ውሃ ተሸክመው እንዲቆዩ ተደርገው የተሰሩ ናቸው እና ውሃ ሳይኖራቸው ረጅም ጊዜ ስናስቀምጣቸው ክራክ የማድረግ ሊንኬጅ ውሃ የመሸከም አቅማቸው እየደከመ ይመጣል፣ ያፈሳል ማለት ነው። ስለዚህ ምንድነው ማድረግ የሚኖርብን? ውሃ ከሌለ ጧትና ማታ ወይ በውሃ ረጠብ እያደረጉ ትሪትመንት ማቆየት ነው፣ ውሃው ማጠጣት ነው። ካልሆነም ደግሞ በነጭ ሸራ ሙሉን ከቨር ማድረግ ይኖርብናል። ፊለሩ እንዲለቅ ይሆናል። ኢቭን ሜንቴን ማድረግ ጊዜም ዋጋም ያስከፍላል ማለት ነው። ስለዚህ እሱን ብናደርግ ሞር አሪፍ ነው፣ ተመራጭ ነው ብዬ አስባለሁ። ሌላ እንዲህ ማሰራት ከወተር ፕሩፍ ጋር በተያያዘ ከመዋኛ ገንዳ ጋር በተያያዘ ታማክሩን ልትደውሉልን ትችላላችሁ። ሰላም ሆኖ አመሰግናለሁ።